ይቅርታ አድርጉልኝና አዲስ አበባ ላይ እንደዚህ አይነት ግቢ አይቻላቅም። ይሁት እስኪ ሙሉ እኮ G+2 ቪላ ቤት ብቻ ነው ያለው ግቢ ውስጥ። የግቢው የጥበቃ ሲስተም ሴኩሪቲው በጣም ነው የገረመኝ። እዚህ ግቢ ለመግባት በጣም ብዙ ጊዜ ነው ደጋግመው የፈተሹት። ሰላም ውድ የጆሲ ሆም ዩቲዩብ ቤተሰቦች እንዴት አላችሁ? ዛሬ አዲስ አበባ ላይ ለሽያጭ የቀረበ አፓርትመንት ምን እንደሚመስል ከነዋጋው ሙሉ መረጃውን እሰጣችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። ከዛ በመቀጠል እኔ ካለውበት አካባቢ ቤቱ ወደሚገኝበት አካባቢ እየሄድኩ እገኛለሁ። ቤቱ የሚገኘው ሀያት ዞን 5 የሚባለው ቦታ ነው። ወይም ደግሞ ከሀያት ከአደባባዩ የምታውቁት ከሆነ ብዙ አይርቅም፣ እዛ አካባቢ ነው የሚገኘው። ይሄ የምትመለከቱት ግቢ አፓርትመንቱ የሚገኝበት ግቢ ነው። በጣም ነው የሚያምረው። ግቢው ከጠበቅኩት በላይ ነው እና ግቢ ውስጥ ልክ ወደ አፓርትመንቱ ከመግባታችሁ በፊት እንደዚህ አይነት የሚያማምሩ ቪላዎች አሉ እና ደግሞ በጣም ሴፍቲው የግቢው ጥብቅ ነው። እኛ ራሱ ልንገባ ስንል ብዙ ጊዜ ነው የተፈተሽ ነው እና አፓርትመንቱ ይህንን ይመስላል። ልጆች ለማጫወት ወክ ለማድረግ ምናምን የምትሳቀቁበት ነገር የለም። በጣም ምቹ ተደርጎ ነው የተገነባው ግቢው። እሱን ተመልክቻለሁ። አፓርትመንቱ ይህንን ይመስላል። ባለ 3 መኝታ ነው። በጣም ሰፊ ነው። 152 ካሬ ነው። ኢቭን ኮሪደሩን ራሱ መመልከት ትችላላችሁ። በጣም ሰፊ ነው። ከአንዱ ክፍል ወደ አንዱ ክፍል ለመግባት ያለው ኮሪደር። ይሄ ማስተር ቤድሩሙ ነው የምትመለከቱት። የራሱ ደግሞ መታጠቢያ ቤት አለው። እንዲሁም ደግሞ 2 የልጆች ክፍል አለው። አንዱን ለእንግዳ አንዱን ለልጆች አድርጋችሁ መጠቀም ትችላላችሁ። እንዲሁም ተጨማሪ የምታዩት የሰራተኛ ክፍል ነው። እዚህ ጋር ደግሞ ባዝ ሩም አለው የጋራ ማለት ነው። ስለዚህ አጠቃላይ ቤቱ 2 መታጠቢያ ቤት ነው ያለው። ቤቱ እንደምትመለከቱት ሰፊ የሆኑ ሳሎን እንዲሁም ደግሞ 3 መኝታ የሰራተኛን ሳይጨምር ነው። እሱንም ተጨማሪ ከጠቀሳችሁት 4 መኝታ 2 ባዝሩም እንዲሁም ሰፊ የሆነ ቅድም እንዳሳየዋችሁ አይነት ኮሪደር አለው። እንዲሁም ደግሞ ኪችኑም በጣም ሰፊና ቆንጆ ነው። የልጆቹ ቤድሩም ሆነ ማስተር ቤድሩሙ የራሱ ቁም ሳጥን እናንተ የምታስቀጥሙበት ስፔስ አለው። እንደሰማሁት ከሆነ ስለዚህ ቤት የኪችን ካቢኔቱን፣ ቁም ሳጥኑን፣ ላይት ሲስተሙን እናንተ ናችሁ ገዝታችሁት በምትፈልጉት ማቴሪያል የምትጨርሱት ማለት ነው። የዚህ ቤት ዋጋ 50% የሚሆነው 7,182,000 ብር ነው። ቀሪውን 50% ደግሞ የ20 ዓመት ብድር ስለተመቻቸላችሁ ቀስ እያላችሁ እየኖራችሁ ብድራችሁን ተመልሳላችሁ ማለት ነው። እዚህ ጋር ባለው ስልክ ቁጥር ደውሉልኝና ተጨማሪ መረጃዎችን ልሰጣችሁ እችላለሁ። በዋትስአፕ በቴሌግራም ልታገኙኝ ትችላላችሁ። በየጊዜው የተለያዩ የሽያጭ መረጃዎችን እየተዘዋወርኩ ስለማሳያችሁ ቀጣይ እንዳሳያችሁ የምትፈልጉት ነገር ካለ ኮመንት ላይ ጻፉልኝ። ለእናንተ ቀርጬ ከነዋጋው ያለው መረጃ በቦታው ተገኝቼ አሳያችኋለሁ። እስከዛ ድረስ ሰብስክራይብ፣ ላይክ ማድረግ ቪዲዮ እንዳይረሳ። መልካም ጊዜ